بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله بخذ عقيدتك درساتችን በቀጣዩ ክፍል ተገናኝተናል ማለት ነው። የዛሬው ርዕሳችን የሚሆነው አልዓመሉ ቢልቁርአን ወልሐዲስ በቁርአንና በሐዲስ መስራት በሚለው ርዕስ ላይ የምናየው ይሆናል ማለት ነው። ሱአል ጥያቄ ሊማዛ አንዘለ አላሁ አልቁርአን አላህ ለምንድነው ቁርአንን ያወረደው? ዓላማው ምንድነው ከማውረዱ ጀርባ ከተባለ ጀዋብ አንዘለ አላሁ አልቁርአን አላህ ቁርአንን ያወረደው ሊልዓመሊ ቢሂ በሱ ለመስራት ነው። ውስጡ ባለው ህግ ለመስራት ቀርቼ ጨርሼ አጠናቅቄ ምናምን ለሚባሉ ነገሮች ሳይሆን ሊልዓመሊ ቢሂ በሱ ለመስራት ነው። ቃለ አላሁ ተዓላ ኢተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም ከጌታችሁ ወደ እናንተ የወረደላችሁን የሆነውን ተከተሉት። ያኔ በሱ ስሩት። በቁርአን ከጌታችሁ ወደ እናንተ የተወረደላችሁ የሆነውን ቁርአን በሱ ስሩ ተከተሉ በማዕና ስሩ። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለው ይላል ኢቅረኡል ቁርአን ቁርአንን ቅሩ አንብቡ ቁርአንን ወዕመሉ ቢሂ በሱም ምን በሉ ስሩበት ወላ ተእኩሉ ቢሂ በሱም አትብሉበት መነገጃ አታድርጉበት። አንድ ሰው የገቢ ምንጭ እያለው በቂ የሆነ ንብረት እያለው ቁርአንን የገቢ ምንጭ ማድረግ አይቻልም። ሶሒሕ ረዋሁ አሕመድ ብኑ ሐንበል ዘግበውታል። ሱአል ማ ሑክሙል ዐመሉ ቢልሐዲስ ሶሒሕ ሶሒሕ በሆነ ትክክለኛ በሆነ ሐዲስ መስራት ሸሪዓዊ ብይኑ ምንድን ነው? ሱና ነው? ዋጅብ ነው ወይስ ምንድን ነው? ጀዋብ አልዓመሉ ቢልሐዲስ ሶሒሕ በትክክለኛው ሐዲስ መስራት ሶሒሕ በሆነ ሐዲስ ሶሒሕነቱ በተረጋገጠው ሐዲስ መስራት ዋጅብ ነው፣ ግዴታ ነው፣ አማራጭ የለውም። ሊቀውሊሂ ተዓላ ለአላህ ስብሓነሁ ወተዓላ ንግግርም ሲባል ነው ወማ አታኩሙ ረሱሉ መልእክተኛው ይዞላችሁ የመጣውን አታኩም ቢማዕና ይዞላችሁ የመጣውን ፈኹዙሁ ያዙት በቅንጣጤያችሁ ያዙት። ወማ ነሃኩም ዐንሁ ከዛ ከከለከላችሁ ነገር ደግሞ ፈንተሁ ፍጹምነት ራቁ። ስለዚህ በነቢዩ ዓለይሂ ሰላቱ ወሰላም ሐዲስ መስራት ዋጅብ ነው። አንዳንድ ቡድኖች ቁርአንያ የሚባሉ ተፈጥረዋል። እኛ በቁርአን ብቻ ነው በሐዲስ አንመራም የሚሉ ያ የማያዋጣ መንገዳቸው ነው። ለምን 5 አውቃት ሶላት መሆኑ ዙሁር 4 መሆኑ አስር 4 መሆኑ በሐዲስ የመጡ ናቸው። ሌላው ደግሞ ወማ አታኩም ረሱሉ ፈኹዙህ መልእክተኛው ይዞላችሁ የመጣውን ያዙ። ወማ ነሃኩም ዐንሁ ፈንተሁ እሱ ከከለከላችሁ ጉዳይ ላይ ደግሞ ተከልከሉ ብሎ በሱረቱል ሐሽር ላይ ይነግረናል። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለው ይላሉ ዐለይኩም ቢሱነቲ በእኔ ሱና ላይ አደራ ወሱነቲል ኹለፋኢ ራሺዲን የቅኖቼን የኔን መንገድ የተከተሉ ቅን የሆኑትን አልመህዲይን የተመሩ የሆኑትን ኹለፋዎች ወይንም ምክትሎቼንም ሱና ያዙ። ወሱነቲል ኹለፋ የምትኮቼን ሱና አራሺዲን የተቀኑ አልመህዲይን የተመሩ አንድ አይነት ነው። ተመሰኩ ቢሃ በሷም ያዙ ብለው የእሳቸውን መንገድ ሱናቸውን አጥብቀን እንድንይዝ
እሳቸውን የተከተሉትን አራቱ ኹለፋኡ ራሺዲንን ልንከተል ታዘናል። ያኔ ከአላህ መልእክተኛ በኩል ፍቃድ አላቸው። ለምሳሌ አዛንን በተመለከተ የጁምዓ አዛን ዑስማን 2 አድርጓል። ዑመር ደግሞ ኒካህ 3 ፈትቻለሁ ያለ ምን አለ? 3ቱም ፈቷል ብሎ አውጇል። ግን በነብዩ ጊዜ አንድ ነበር። 3ቴም ፈታ ምንም አለ አንዴ ነው የሚባለው። በዑመር ግን 3 ጊዜ ሚስቱን ፈትቻለሁ ያለ ሰው 3ቴ ፈቷል ብሎ አወጀ ማለት ነው። ስለዚህ ለዚህ ንግግር እውቅና ነብዩ ነው ቀድመው የሰጡት። ለምን ዲን ላይ ምን ያህል ብርቱ እንደሆኑ የሚታወቁ ስለሆነ ማለት ነው። ሱአል ሀል ነስተግኒ እንብቃቃለንን ቢልቁርአኒ በቁርአን እንብቃቃለንን አኒል ሐዲስ ከሐዲስ ውጪ ሐዲስን ሳንይዝ በቁርአን ብቻ እንብቃቃለን? ቁርአን ይበቃናል ሐዲስ አያስፈልገንም ማለት ይቻላል? ጀዋብ ላ ነስተግኒ ቢልቁርአኒ አኒል ሐዲስ ከሐዲስ ወጥተን ሐዲስን ትተን በቁርአን ብቻ አንብቃቃም። ቃለ አላሁ ተዓላ ወአንዘልና ዚክረ ወደ አንተ ዚክርን ቁርአንን አወረድን ሊቱበይነ ሊናስ ለሰው ልጆች ግልጽ ልታደርግ ማ ኑዚለ ኢለይሂም ወደ እነሱ የተወረደላቸውን ምን እንደሆነ ልታብራራ ማለት ነው። ስለዚህ አብራሪው ማን ነው? የሚያብራራው ነብዩ ናቸው ቁርአንን። ስለዚህ አላህ ቁርአንን አወርዷል። ቁርአንን እንዲያብራሩ ደግሞ ነብዩን መርጧል። ስለዚህ ከሐዲስ ወጥተን በቁርአን ብቻ መብቃቃት አይቻልም። ስለዚህ ላ ነስተግኒ ቢልቁርአን አኒል ሐዲስ ወአንዘልና ኢለይከ ዚክር ወደ አንተ ዚክርን ያኒ ቁርአንን አውርደናል ሊቱበይነ ሊናስ ለሰው ልጆች ልታብራራ ማ ኑዚለ ኢለይሂም ወደ እነሱ ምን እንደተወረደላቸው ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለው ይላሉ አላ አዋጅ ወኢኒ ኡቲቱል ቁርአን እኔ ቁርአንን ተሰጥቻለሁ አሉ። ወሚስለሁ መዐሁ ከሱ ጋር ደግሞ አምሳያውንም አብሮ ተሰጥቶኛል። አዋጅ ወኢኒ እኔ ኡቲቱል ቁርአን ቁርአንን ተሰጥቻለሁ። ወሚስለሁ መዐሁ አብሮት ደግሞ አምሳያው ተሰጥቶኛል። በማና ሐዲስ ወማ የንጢቁ አኒል ሀዋ ኢን ሁወ ኢላ ወሕዩ ዩሃ ሐዲስም አብሮ ተሰጥቷቸዋል። ሐዲስም ወሕይ ነው። እንደ ቁርአን በሐርፉ ልክ አጅር አያስገኝም እንጂ የነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ወሕይ ነው። ስለዚህ ነቢዩ አብሮ አምሳያው ተሰጥቶኛል ብለዋል። ሶሒህ ነው ሐዲሱ። አቡ ዳውድ እና ሌሎች አይማዎች ዘግበውታል። ሱአል ሀል ኑቀድሙ ቀውለን ንግግርን እናስቀድማለን ዓላ ቀውሊላሂ ወረሱሊህ ከአላህና ከመልእክተኛው ንግግር በላይ አስቀድመን ንግግርን እናስቀድማለን? አላህ አለ መልእክተኛው እንዲህ አሉ እየተባለ ሳለ ሌሎች ንግግሮችን እናስቀድማለን? ጀዋብ ላ ኑቀድሙ ቀውለን ንግግርን አናስቀድምም ዓላ ቀውሊላሂ ወረሱሊህ ከአላህና ከመልእክተኛው ንግግር ሌላን ንግግር አናስቀድምም። ላ ኑቀድሙ ቀውለን ንግግርን አናስቀድምም ዓላ ቀውሊላሂ ወረሱሊህ ከአላህና ከመልእክተኛው ንግግር ሌላን ንግግር አናስቀድምም። አላህ እንዲህ አለ ነብዩ እንዲህ አሉ ከተባለ የሌላ የማንም ሼኽም ይሁን ኡስታዝም ይሁን ንግግር አይቀድምም። እዚህ ሊቀውሊሂ ተዓላ ከፍ ያለው የአላህ ሱብሓነሁ ወተዓላ ንግግር ነው። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ላ ቱቀድሙ አታስቀድሙ በይነ የዲላሂ ወረሱሊህ ከአላህና ከመልእክተኛው ፊት ለፊት አታስቀድሙ። ከአላህና ከመልእክተኛው ንግግር በስተፊት ሌላን ንግግር አታስቀድሙ ይላል። ወሊቀውሊሂ ሰለላሁ ዐለይሂ ወሰለም ለመልእክተኛው ንግግር ሲባል ነው። ላ ጣዓተ ሊመኽሉቂን ፍጡሩን መታዘዝ የለም። ላ ጣዓተ ሊመኽሉቅ ፍጡሩን መታዘዝ የለም። ፊ ማዕሲየቲል ኻሊቅ ፈጣሪን በማመፅ ፍጡሩን መታዘዝ የለም። አላህን በማመፅ ላይ ፍጡሩን መታዘዝ የለም።
ወቀውሉ የኢብኑ ዓባስ ንግግር ነው። አኽሻ እፈራለሁ አን ቱነዘለ ዓለይኩም በእናንተ ላይ እንዳይወርድ ሒጃረቱን ሚነ ሰማ ከሰማይ ድንጋይ እንዳይዘንብባችሁ እፈራለሁ። አኽሻ እፈራለሁ አን ቱነዘለ ዓለይኩም በእናንተ ላይ እንዳይወርድ ሒጃረቱን ሚነ ሰማ ከሰማይ ድንጋይ እንዳይወርድባችሁ እፈራለሁኛል። ሱሐቦች ምን አይነት ስራ ነው ድንጋይ ከላይ የሚያዘንበው? አቁሉ ለኩም እኔ ለእናንተ እላችኋለሁ ቃለ ረሱሉላህ የአላህ መልእክተኛ እንዲህ አሉ ብዬ ስነግራችሁ ወተቁሉን እናንተ ደግሞ ትላላችሁ ቃለ አቡበክር ወዑመር አቡበክር እኮ እንዲህ ብሏል፣ ዑመር እኮ እንዲህ ብሏል ትሉኛላችሁ። ሐታ አቡበክር ዑመር እንደዚህ ብሏል አይባልም። መቼ አላህ እንዲህ አለ ነብዩ እንዲህ ብለዋል እየተባለ እንግዲህ አቡበክርና ዑመርን የጠቀሰው ኢብኑ አባስ ከነብዩ ቀጥሎ እንቁ የሆኑ ሰዎች ነብዩ እንዲህ ብለዋል ብዬ እየነገርኳችሁ እናንተ ደግሞ አቡበከር እንዲህ ብሏል ዑመር እንዲህ ብሏል ትሉኛላችሁ። በዚህ ንግግራችሁ ብቻ እንግዲህ በጀነት የተመሰከረላቸው ከመሆናቸው ጋር በዚህ ንግግራችሁ አላህ ድንጋይን እንዳያዘንብ እፈራለሁ ይላሉ። ስለዚህ ከአላህና ከመልእክተኛው እንዲህ ብለዋል ከተባለ ሌላ የማንም ንግግር አያስቀድም። አላህ እንዲህ ብሏል እየተባል ሼኽ እንትና እንዲህ ብለዋል፣ ኡስታዝ እንትና እኮ እንዲህ ብሏል የሚባል ነገር የለም። አላህ እንዲህ ብሏል፣ ነብዩ እንዲህ ብለዋል፣ አለቀ። ሱአል ማዛ ነፍዐሉ ኢዛ እኽተለፍና በተለያየን ጊዜ በተጨቃጨቅን ጊዜ ምንድን ነው የምናደርገው? ምን እናድርግ? ያው ላይ ብዙ ጭቅጭቆች አሉ፣ ብዙ ንትርኮች፣ ብዙ መለያየቶች መጥተዋል። ምን እናድርግ ከተባለ ጀዋብ ነዑዱ ኢላ ኪታቢ ወሱነቲ ሰሒሓ ነዑዱ እንመለስ ኢላ ኪታቢን ወደ ቁርአን ወሱነቲ ሰሒሓ ትክክለኛ ወደ ሆነችው ሐዲስ እንመለስ። ይሄ ነው መፍትሄው። ቃለ አላሁ ተዓላ የአላህ ስብሓነሁ ወተዓላ ንግግር ነው። ፈኢን ተናዘዕቱም ብትጨቃጨቁ ፊ ሸይኢን በሆነ ጉዳይ ላይ ፈሩዱሁ መልሱት ኢለላህ ያኒ ወደ ቁርአን ማለት ነው፣ ወደ አላህ መልሱት። ወረሱል ወደ መልእክተኛው መልሱት፣ ወደ ሐዲስ። ኢን ኩንቱም ሙእሚኒን አማኝ ከሆናችሁ ፈኢን ተናዘዕቱም በተጨቃጨቃችሁ ጊዜ ፊ ሸይኢን በሆነ ጉዳይ ላይ ጭቅጭቅ ከተነሳ ኺላፍ ከተነሳ ጉዳዩን ያ የጭቅጭቁን መሰረት ከጭቅጭቁ በፊት ወደ ነበረው አስሉ ኢለላህ ወረሱል ወደ አላህና ወደ መልእክተኛው መልሱት። ኢለላህ ማለት ወደ ቁርአን መልሱት፣ ወረሱል ኢላ ሱነቲ ሰሒሓ መልሱት። ኢን ኩንቱም ቱእሚኑነ ቢላህ በአላህ የምታምኑ ከሆነ ወልየውሚል አኺር በመጨረሻው ቀን የምታምኑ ከሆነ ዛሊከ ኸይሩን ይሄ ለእናንተ ኸይር ነው፣ ወአሕሰኑ ተእዊላ ከመመለስም በኩል ምንኛ ያማረ መመለሻ ነው። ስለዚህ ጭቅጭቅ፣ ንትርክ፣ ኺላፍ ሲነሳ ይሄ ነገር በቁርአን በሐዲስ እንዴት ነው ነው የሚባለው እንጂ የሆነን ሰው ተከትሎ ይሄ ሐቅ ነው ብሎ እሱን ተከትሎ መሄድ የለም። ወቃለ ሰለላሁ ዐለይሂ ወሰለም አለይኩም ቢሱነቲ ወሱነቲ ልኹለፋኢ ራሺዲን የኔን ሱና የኹለፋዎቼንም ሱና ቅን የሆኑ የተመሩ ያዙ፣ ተመሰኩ ቢሃ እሷን አጥብቃችሁ ያዙ ሲሉ ነቢዩ ዐለይሂ ሰላቱ ወሰላም አውስተዋልና ጭቅጭቅና ንትርክ በተነሳ ጊዜ ወደ አላህ እና ወደ መልእክተኛው ጉዳዩን መመለስ አለብን የሚል ነው። ለዛሬ ደርሳችን እዚህ ጋር የሚያቆም ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ራሱ እኮ ብዙ ሰርቼ ነው እኔ ራሱ ብዙ ሰራውና